አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ማሬ ድራማ ክፍል 6 ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ባለፈው ሳምንት ለማስታወስ አቶ መሳፍንት አብይን በጥይት እግሩን መተውት ነበረ። ከመፍታታቸው በፊት አብይ ከማሪ ጋር ቀጠሮ ነበረው። በሰጠቻት ሄቨን መድኃኒት መሰረት ሰሞኑን ጥሩ ስሜት ላይ እንዳልሆነች እና እንዲሁም እያዞራት እየወደቃት እንደሆነ ራሷንም እንደማታቅለት ትንሽ ሰዓት ስለነገረችው ተነጋግረን ተገናኝተን መነጋገር አለብን ስላላትም ወደዛ እየሄደ ነበረ። አቶ መሳፍንት እግሩን የሰበሩት በሽጉጥ ማሬ ለ3 ቀን ሙሉ ስልክ አለማንሳቱ ሲያብሰለስላት ደውላ ለሚስቱ ለማስቲ ስትጠይቅም አብይ እግሩን እንደታመታና እቤት እንዳለ ትነግራታለች። ማሬም በፍጥነት ከዛ ተቤት በሩጫ ወደና አብይ ቤት አቀናለች። በፍጥነትም በሩን አንኳኩታ መስቲ ስከፍትላት እንዴት አትነግሩኝም? ባዳናት ብላችሁ ምን ነው ብትነግሪ ማስቲ በማለት አይ እንደዛ እኮ አይደለም ማሬ ውዴ፣ ምክንያቱም ቀላል ስለሆነ ነው እንጂ እንደዛ እንኳ እንዲሰማሽ አድርገን አይደለም በማለት መልስ ትሰጣታለች። ማሬም በፍጥነት አብይን ታገኘችው ወይም አልጋቤ ከገባች በኋላ እንዴት አትነግረኝም? እንዴት የሆንከውን ነገር እንደዚህ በሽጉጥ ተመተህ እንዴት አልጋ ላይ ሆነ ቀላል ነው ትለኛለህ? በማለት እስኪ ልሽልህ በማለት እግሩን ልታሽለት ትወስናለች። እግሩን እያሻሸችለት እያለ ነገር ግን ብዙም እግሩን አሻሽታለት በወሬ የባሏንና የነሱን ማስቲ ምን ነው ጠፋች ለምንድን ነው በማለት ትለዋለች። ምክንያቱም ማስቲን በየነገሮቿ መካከል ፍቅራቸው የሆነ ክፍተት እንዳለበት ማሬ ተረድታለች። ለምንድን ነው ቆይማን ማስቲን አንቺ የምትከታተያ በማለት ይጠይቃታል። አይ እየተከታተልኩ ሳይሆን ቅድም እኮ ስልክ ስታወራ በጣም ተረብሻ ነበር ትለዋለች። አይ ምንም አልሆነች ደህና ናት በማለት አብይ ለማሬ መልስ ይሰጣታል። እሱም ካልክሽ እሷም ካልክ እሺ በማለት ትንሽ እየተጨዋወቱ እያለ የማሬ ደግሞ ወይም የማሬ ባል የልጇ አባት ማለት ነው ባቢ ደውሎ ነበር ለማስቲ። ምክንያቱም አብይ ቴክስት አድርጎላችሁ ነበር ዛሬ 10 ሰዓት ላይ ቤቷ ወይም እሷ ቤት እንድትመጣ ብሎ ቴክስት አድርጎላት ነበር። ምክንያቱም ዛሬ ባሌ እቤት ነው እኔ ቤት መምጣት አችልም እያለች ስልክ እያወራች ነበር። ባቢ እንዲህ በማለት ቶሎ ካፌ ላይ እንድንገናኝ ይላታል። ማሬ አብይን ስለያዘችላት መስቲ ወደ ካፌው ታቀራለች። ካፌም ላይ አግኝታው ባቢ ሊሆን አይችልም፣ ሲጀመር የኔና ያንተ መገናኘት እኛ ቤት ሌላ ጦስ እንጂ ምንም ሊያመጣብን አይችልም፣ ስለዚህ እንዳትመጣ ትለዋለች። ባቢም ያንቺን ትዳር ለማዳን የኔ ትዳር መስዋዕት መሆን የለበትም፣ ፈልገሽ ይመጣሽ እንጂ ፈልጌሽ አልመጣሁም በማለት ለማስቲ መልስ ይሰጣታል። ለነገሩ አንተ ምን አጠፋ? በቀላሉ ቀሚሴን ስለገለብኩልህ ርካሽ ሴት አደረግኸኝ አይደል ስትለው እሱም አይ እንደዛ አይደለም ነገሮችን ወዴት ነው የምታወሳስቢው ሲላትም እሷ ግን ልክ እንደሆነችና እንደዛ እያሰበ እንደሆነ ተረድታለች። ምክንያቱም አሁን ያለፈው አለፈ፣ 10 ሰዓት ግን በሬ ላይ ደጄ ላይ ባገኘ የማደርገውን እኔ ነኝ የማውቀው በማለት ማስቲ አይኗን አፍጥጣ ፌስ ለፌስ ወይም ፊት ለፊት መልሳለት ጥለው ትሄዳለች። ባቢ በዚህ ነገር ደስተኛ ያልሆነው ነገር ግን ምንም አማራጭ የሌለው ግዴታ የለትዳራቸው መፍረስ ምክንያት ከሆነ መሄድ እንዳለበት ወስኗን ወደ እነ ማስቲ ቤት ወይም አብይ ቢኖርም መጋፈጥ እንዳለባቸው አብይን ወይም ለሌላ ነገር እንደመጣ ማስመሰሉን ተያይዞታል። ለጓደኛዋ ደውላ ዛሬ ጧት ላይ ቤተ ክርስቲያን የኔ ቢጤዎችን ስላበላች ማታ ላይ ደግሞ ቤት ሰብሰብ ብለው 12ኛ ቀኑ ስለሆነ ለማምሸት አስበዋል። ስለዚህ አንቺ እንድትቀላቀኝ ፈልገን ነበረ። እንዲህ ነው ግን ጓደኛ እንዲህ ነው ጠያቂ በማለት ጓደኛዋን ለማሸማቀቅ ትሞክራታለች። አየኔ ቆንጆ በጣም ይቅርታ፣ እኔ እኮ እንደዛ አይደለም ስራ ስለሚበዛብኝ ነው የኔ ውድ በማለት አይ በቃ ችግር የለውም በቃ እንደውም በጊዜ መጥቼ ስራ ራሱ ላግዛችሁ እችላለሁ ስትለው ኖ አንቺ ለግብዣው መዘጋጀት ብቻ ነው ያለብሽ በማለት መልስ ትሰጣታለች። ሄቨን ያሰበችው ሴራ ነበረ። ምክንያቱም የማሬ ባል የጓደኛዋ ባለቤት እንደሆነ ታውቃለች። ፎቶውን ወይም እሷ ብዙ ሰው ታውቃለች በማለት እሷ ፎቶውን አሳይታ
ማን እንደሆነና ማንነቱን ለማጋለጥ ነው። ምክንያቱም የሄቨን ጓደኛ ባሏን በጣም ነው የምትወደው። በእሱ የመጣባት ንዴቷን መቆጣጠር ስለማችል ቶሎ ወይ ባትገላት ራሱ የውርሱ ጉዳይ ይስተጓጎልልናል። የዛ ጊዜ ደግሞ በተስተጓጎለበት ጊዜ እና ሴራችንን ማሴር እንችላለን በማለት በመስማማት ነው ከወንድሟ ጋር። እሷም ጓደኛዋም 10 ሰዓት እንደምትገኝ ቃል ገብታላት ይለያያሉ። ስልኳን እንደዘጋችውም ወንድሟን ያሰበችውን ሁሉ ትነግረዋለች። እሱም ቆንጆ ሀሳብ እንደሆነ በሀሳቧ እንደተስማማም ይነግራታል። በዛም እንደተስማሙ እያለ ሄቨን እራትና እያዘጋጀች ነበረ። ወንድሟ ግን ዝግጅቱን ትንሽ አካበርሽው አይመስልሽም ሲላትም አይ በእኔ ጉዳይ እንዳትገባ በማለት መልስ ትሰጠዋለች። እሺ ብሎ እሱም ያሰብሽው ይሳካልሽ ብሎ ሴራቸው ዋናው ነገር ሀብቱን የግላቸው ማድረግ ነበረ። የሄቨን ጓደኛ ለባቢ ትደውልና ዛሬ እና ሄቨን ቤት እራት ግብዣ ስላለን ናቶሎ በማለት ትጠራዋለች። እሱም የኔ ውድ እኔ እኮ ሌላ ቀጠሮ አለኝ ቀደም ብለሽ ነግረሽ ቢሆን ነገር ግን ማስተካከል እችል ነበር ስትለው እኔ እኮ ያን ሁሉ ነገር ችዬ ያለሁት አትሊስት ለዚህ ቀን እንኳ እንድትሆኔ ነው። ካንተ አልፌ እኮ ቤተሰቦችን እየረዳሁ የምኖረው ለዚህ ቀን ላትኖረኝ ነው በማለት መልስ ትሰጠዋለች። እሱም ወሬውን ሳይጨርስ ስልኩን ጆሮ ላይ ትዘጋበታለች። እሱም በቃ እሺ እመጣለሁ ብሎ ነገር ግን ወደ የትኛው መሄድ እንዳለበት ግራ ገብቶታል። ባቢ መስቲ እዛች እንዳትመጣ ትለዋለች። ቴክስቱ ደግሞ አሁን 4 ሰዓት ሆኗል፣ 10 ሰዓት እያለ ነው። ስለዚህ እዛ አካባቢ መሆንያ ነበረ የት ነህ እያለ በቴክስት ያስጣድፈዋል። በተቃራኒውም ለመስቲ እንደዛው ይጻፍለታል። አብይ እዛው ቁጭ ብሎ ሁለቱንም እየተጫወተባቸው ነው። ማሬ እግሩን ካሸችው በኋላ ከአባቴ ጋር ጥሩ ወዳጅ ነበር ካሉ እስኪ አጫውተኝ በማለት ትነግረዋለች። አብይም አዎ ልክ ነሽ፣ አባትሽ ጥሩ ሰዎች ነበሩ። ከመሬት ብቻዬን አግኝተውኝ ሰው አደረጉኝ። ከመሬት አንስተው ጓደኛ ሆኑኝ። የእድሜ ልዩነት ግን ያለ አይመስልህም ሲል በእርግጥም የእድሜ ልዩነታችን እንዳለ ሆኖ አባትም ጓደኛም ነበሩ። አባትሽ በጣም መልካም ሰዎች ነበሩ። በተለይ ደግሞ ላንቺ በጣም ነበር የሚያስቡና የሚጨነቁልሽ። እንደውም ብሎ በሀሳቡ ከአባቷ ጋር ያለውን ነገር ያስታውስና ከአባቱ ጋር ከማሪ አባት ጋር ቃል የገባላቸውን አስታውሶ እኔ የምልሽ የኔ ውድ አንድ ነገር እንድታደርግልኝ ይፈልጋለሁ ሲላትም እሷም እንዲነው ስትለውም ስለ ውርሱ ነው። የውርሱን ጉዳይ ቶሎ መጨረስ አለብሽ። ይሄ ገንዘብ ወዳድነትን አይገልጸውም። በተቃራኒው እንደውም ገንዘብሽን ወይም የአባትሽን ዓላማ እውን ላይ ማድረግ ነው። አባትሽ ከፍታ ላይ ነው የሚፈልግሽ ወይም ከፍታ ላይ እንዲያይሽ ነው የሚፈልገው። አንድ ሰው ክንፍሽን እንደሰበረውና ወይም እንደወለድሽና እንዳረገሽ ሲሰማ በጣም ነበር የተበሳጨው። በአንቺ ላይ ብዙ ተስፋ አለው። ስለዚህ አንቺ የውርሱን ጉዳይ ቶሎ ጨርሰሽ የአባትሽን ስም ከፍ የማድረግ የአንቺ ኃላፊነት ነው በማለት መልስ ይሰጣታል። እሷም ግን አስፈላጊ እኮ አይደለም ብትለውም በፈጠረሽ ይሄን አድርግልኝ ሲላትም እሷም በሀሳቡ ተስማማና እሺ ብላ አሁን ወደ ቤት መሄድ አለብኝ ስትል ነገር ግን ማስቴ አልመጣችላትም ነበረ። አማራጭ ስላላት በቃ ብይ ቻው ብላ ልትሰናበተው ስትል ማስቴ በሩን ከፍታ ትገባለች። አሁን እኮ እንዴት አድርጌ ብቻውን ጥዬው ልሂድ እያልኩ ነበረ እንኳን ደህና መጣሽ ብላ ነገር ግን መስቲ በጣም ይቅርታ ብቻሽን ተኩሻ በማለት ማሬን እንደዚህ ካለቻ በኋላ አንድ ነገር ላስቸግርሽ ነበር። ማታ ላይ ቀዝቀዝ ሲል 10 ሰዓት ላይ አብይን ተንቀሳቅሶ ስለማያውቅ ወደ ውጭ ይዘሽልኝ ትወጫለሽ ስትላትም አይ አሁን ቀጠሮ አለብኝ ከዛ በኋላ ግን ችግር የለውም አደርግልሻለሁ በማለት መልስ ትሰጣታለች። እሺ ብላ ተስማምተው ይለያያሉ። መስቲ ግራ ገብቷታል። ወደዛ ስትሄድ የሰውየው ቴክስት፣ ወደዚህ ስትመጣ ደግሞ ባቢ እየደወለ ያጨናንቃታል። ማሬም ለሄቨን እህቷ እንዲህ በማለት ትናገራለች። ውድ እህቴ የውርሱን ጉዳይ መጨረስ አለብን። እኔም ከእናንተ እጅ ተምጠብቅ የራሴን የሆነ ስራ መክፈት ፈልጋለሁ በማለት መልስ ትሰጣታለች። እሷም የታቀደልሽን አታውቂማ ብላ እሺ ብላ ትስማማለች። ለልጇ
ስልኳን ሰጥታ ተተቀመጠች በኋላ እራቱን እያዘጋጁ እያለ የሄቨን ጓደኛ በሩን ታንኳኳለች። በሩንም ከፍተው ከየተጨዋወቱ እያለ ከተዋወቁም በኋላ አባትሽ በጣም ጥሩ ሰው ናቸው፣ ነገር ግን ፈጣሪ ያመጣው ነገር ምን ይባላል በማለት መልስ ትሰጣታለች። ልክ ነሽ በማለት ነገር ግን በዚህ ዕድሜሽ ትዳር ይዘሽ ልጅ የወለድሽ አትመስሊም ስትላትም በትዳር እኮ አይደለም እንዲሁ ነው ከወለደቻት ተማሪ እያለች አስረግዟት አልጠፋ መሰለች። ኢቨን እሷ ግን እስካሁን ትወደዋለች በማለት አረ ሄቨን ብትላትም ነገር ግን እውነቱን ለማውጣት ይችን አጋጣሚ መጠቀም ስላለባት ምንም አልሰማቻትም ነበረ። አትሊስት አሁን ትወደዋለች ስትላትም የመጀመሪያው አይደል የልጁ አባት አይደል እንዴት ትጠላዋለች? ትትናሽ ደግሞ በጣም ነው የሚያስቀናው በማለት የሄቨን ጓደኛ ለማሬ እንደዛ ትላታለች። እሷም እሺ ብላ ነገር ግን አሁን ግን እስካሁን ድረስ እየፈለገችው ስለሆነ ጓደኛዬ ደግሞ ብዙ ሰው ስለምታውቅ አሁን ፎቶ ሆነ ካለሽ አሳያትና ኤንጂኦ ነው አይደል የሚሰራ ያልሽው፣ ስለዚህ ታገኝልሻለች ወይም እሷ ታጠያይቅልሻለች ስትላትም እሺ ብላ ማሪ ፎቶ ስልኳ ውስጥ ስላለ ለልጇ ሄዳ ከልጇ ጋር ሄዳ ልታመጣ ደርሳለች። ሄቨን ቤት ወይም እየተንኳኳ ነው። በዚህ በኩል ደግሞ የአብይ ቤትም እየተንኳኳ ነው። ባቢ ከማንኛቸው ጋር ይሆን የመጣው እነ ሄቨን ቤት ወይስ እነ አብይ ቤት? ግራ የሚገባ ነገር ነው። ሁለቱም ጋር ከመጣ ውርደት ነው። ነገር ግን ከነ ሄቨን ቤት ግን እነ አብይ ጋር ቢመጣ የተሻለ ነው ብዬ እንደ ሀሳብ አወራለሁ ውዶችዬ ለዛሬ